የፈለገ በጸሎት የበረታችሁ ብትሆኑ የፈለገ የእግዚአብሔርን ፊት የምትፈልጉ ብትሆኑ ነገር ግን በውስጡ ላይ መታዘዝ ከሌለ ለእግዚአብሔር መታዘዝ ከሌለ ጸሎታችሁ የታሰበለትን ዓላማ ይዞ ወደ እናንተ አይመጣም። በዋናነት የእግዚአብሔርን ኃይል የምትፈልጉ ከሆነ በዋናነት የእግዚአብሔርን በረከት የምትፈልጉ ከሆነ በዋናነት የእግዚአብሔርን እጅ በሕይወታችሁ የምትፈልጉ ከሆነ አንድና አንድ ማድረግ ያለባችሁ ነገር ለእግዚአብሔር ታዘዙ። መታዘዝ የሌለበት ሕይወት ውስጥ ጸሎት ብትጸልዩ እንኳን ጸሎታችሁ የታሰበለትን ዓላማ ይዞ ወደ እናንተ አይመጣም። መታዘዝ ከሌለው በጸሎታችሁ ውስጥ መታዘዝ ከሌለው በትጋታችሁ ውስጥ ጸሎታችሁ የታሰበለትን ዓላማ አይፈጽምም። ጸሎታችሁ ግብ እንዲመታ ከፈለጋችሁ፣ ጸሎታችሁ ከግብ እንዲደርስ ከፈለጋችሁ፣ ጸሎታችሁ ወደ እናንተ የምትፈልጉትን ነገር ይዞ እንዲመጣ ከፈለጋችሁ በዋናነት ለእግዚአብሔር ታዘዙ። መታዘዝ የሌለበት ሕይወት ውስጥ የእግዚአብሔር ኃይል የለም። መታዘዝ የሌለበት ሕይወት ውስጥ የእግዚአብሔር በረከት የለም። መታዘዝ የሌለበት ሕይወት ውስጥ የእግዚአብሔር ሕልውና የለም። እግዚአብሔር ብዙ ጊዜ እኛን ሲያዘን እኛን ሊጠቅመን እኛ ብንታዘዘውም ባንታዘዘውም ለእግዚአብሔር የሚጨመርለትም ነገር የለም፣ የሚቀነስበትም ነገር የለም። ይልቁኑ ለእግዚአብሔር ስንታዘዝ በሕይወታችን እግዚአብሔር ለእኛ ያሰረው ነገር ወደኛ ይመጣል። በረከትን ወደ እናንተ መሳብ የምትችሉት የእግዚአብሔርን ኃይል ወደ እናንተ መሳብ የምትችሉት ለእግዚአብሔር በታዘዛችሁለት ልክ ነው። ምን ማለት ነው? ለእግዚአብሔር እየታዘዘን ስንመጣ፣ ለእግዚአብሔር እየተገዛን ስንመጣ፣ ሁለንተናችን ለእግዚአብሔር እየሰጠን ስንመጣ የእግዚአብሔር ኃይል ወደኛ ይመጣል። ለምን ካላችሁ ልባችንን ለዛ ለሚመጣው ኃይል ለዛ ለሚመጣው ክብር ያዘጋጃል። ለመታዘዝ ሁለት ነገር አውራችኋለሁ። ለመታዘዝ የሚያስፈልጉ አንደኛ የተሰጠ ማንነት ያስፈልጋል። እናንተ ራሳችሁን ለእግዚአብሔር አሳልፋችሁ ካልሰጣችሁ፣ ሁለንተናችሁን ሙሉ ሰውነታችሁን ሁለንተናችሁን ለእግዚአብሔር አሳልፋችሁ ካልሰጣችሁ ለእግዚአብሔር መታዘዝ ይከብዳል። ለመታዘዝ ሁለንተናችሁን ለእግዚአብሔር አሳልፋችሁ መስጠት መቻል አለባችሁ። እግዚአብሔር ከኛ የሚፈልገው አይምሮአችንን ብቻ አይደለም። እግዚአብሔር ከኛ የሚፈልገው አንደበታችንን ብቻ አይደለም። እግዚአብሔር ከኛ የሚፈልገው የሆነ አካላችንን ብቻ አይደለም ከሰውነታችን የሚፈልገው። ብዙዎቻችን ግን ለእግዚአብሔር መታዘዝ መንፈስ ቅዱስ በውስጣችን ለሚያመጣው ድምፅ መገዛት ይከብደናል። ያንን ድምፅ አፕላይ ማድረግ ይከብደናል። ከዚህ የተነሳ መታዘዝ እንቸገራለን። መታዘዝ የሌለበት ሕይወት ውስጥ ደግሞ የእግዚአብሔር ኃይል የለም፣ የእግዚአብሔር ሕልውና የለም፣ የእግዚአብሔር በረከት የለም። በመታዘዝ ውስጥ ነው የእግዚአብሔር በረከት ያለው። ሳኦል ባለመታዘዙ ምክንያት ነው እግዚአብሔር ሂድና አጥፋ ብለው ሳኦልን ላከ። ሳኦል ግን አላጠፋችው፣ መናኛውን አጠፋና የሰባውን ይዞ መጣ። እግዚአብሔር ያንን ነገር ከሳኦል አልፈለገም። የተሰጠ ልብ ያስፈልጋል ለእግዚአብሔር ለመታዘዝ። ሁለንተናችሁን ለእግዚአብሔር መስጠት አለባችሁ። ሁለንተናችሁን ለእግዚአብሔር ካልሰጣችሁ ለእግዚአብሔር አትታዘዙም። ሁለንተናችሁን ለእግዚአብሔር ሳልሰጡ እኔ ለእግዚአብሔር እታዘዛለሁ ምናምን እያላችሁ በጸሎት የሆነ ፕሮግራሞች ላይ ሄዳችሁ እየተካፈላችሁ ራሳችሁን እያታለላችሁ የምትውሉ ከሆነ በሕይወታችሁ ላይ የሚመጣው ለውጥ የለም፣ የሚቀየር ነገር የለም። ለእግዚአብሔር ለመታዘዝ ሁለንተናችሁን አሳልፋችሁ ለእግዚአብሔር መስጠት አለባችሁ። እግዚአብሔር የሆነ ነገር ሲከለክላችሁ ለጥቅማችሁ ነው እግዚአብሔር የሚከለክላችሁ። እግዚአብሔር የሆነ ነገር ሲፈቅድላችሁ ለጥቅማችሁ ነው እግዚአብሔር የሚፈቅድላችሁ። እግዚአብሔር ተይ ስልሽ፣ እግዚአብሔር አቁም ስልሽ፣ እግዚአብሔር አቁም ስል ለጥቅም ነው እግዚአብሔር አቁም የሚልህ። እግዚአብሔር አቁሚ የሚልሽ ለጥቅምሽ ነው። ባታቆሚም ብታቆሚ ለእግዚአብሔር የሚጨመር የሚቀነስ ነገር የለም። ብዙ ጊዜ የሆነ ከእግዚአብሔር የምናጎድል ያለ ነገር ይመስለናል። ከእግዚአብሔር የምናጎድለው ነገር የለም። እኛንን ከሱ የምንጎለው፣ እኛንን ከክብሩ የምንጎለው፣ እኛንን ለዛ እግዚአብሔር ካሰበልን ነገር የምንጎለው። እግዚአብሔር ከዛ ነገር እንዳንጎድል ስለሚፈልግ አቁሚ ተይ ይልሻል፣ ተው ይልሃል።
ድምፁን ይሰጣል፣ ያዛችኋል። መንፈሳዊ ሕይወቴ ለምን አላደገም እያላችሁ ያላችሁ እጸልያለሁ፣ የእግዚአብሔርን ፊት ፈልጋለሁ፣ በጣም እተጋለሁ፣ ጾም ጸሎት እገባለሁ፣ እግዚአብሔርን ቃል አነባለሁ፣ እግዚአብሔርን ፊት በኃይል ፈልጋለሁ፣ ነገር ግን በሕይወቴ ላይ ለውጥ የለም ያላችሁ ያላችሁ ልጆች ዛሬ መልእክት ለእናንተ ለእግዚአብሔር ታዘዙ። አቁም የምልሽን አቁም፣ አቁም የምልህን አቁም፣ ዝጋ የምልህን ዝጋ። ታዘዙ ለድምፁ እስካልታዘዘን ድረስ በሕይወታችን ላይ የሚመጣው ለውጥ የለም። መንፈሳዊ ሕይወታችንም አይለወጥም። ምክንያቱም እግዚአብሔር ሲያዘን፣ እግዚአብሔር ሲመራን፣ እግዚአብሔር ድምፁን ሲሰጠን ወደ ራሱ ሊያስጠጋን ነው፣ ወደ ክብሩ ሊያስጠጋን ነው፣ ወደ ፊቱ ሊያስጠጋን ነው። ከምንም ነገር በላይ እግዚአብሔር ለሚሰጣችሁ ድምፅ፣ እግዚአብሔር ለሚሰጣችሁ መልእክት ትልቅ ቦታ ይኖራችሁ። እግዚአብሔር ለሚሰጣችሁ ድምፅ ታዘዙለት፣ ተገዙለት። በሕይወታችሁ ላይ ተጽዕኖ ፈጥራችሁ ማለፍ ከፈለጋችሁ፣ በዘመናችሁ ላይ ገዝታችሁ ማለፍ ከፈለጋችሁ፣ በዋናነት ማድረግ ያለባችሁ ነገር ለእግዚአብሔር ታዘዙ። መታዘዝ ከመስዋዕት ይበልጣል ይላል እግዚአብሔር ቃል። ታዘዙለት ለእግዚአብሔር የሚገዛ ልብ ይኑራችሁ። በዋናነት መንፈሳዊ ሕይወታችሁ እንዲለወጥ ለእግዚአብሔር ታዘዙ። ለእግዚአብሔር ስትታዘዙ፣ ስትጸልዩ ሰማይ ይከፈታል። ለእግዚአብሔር ስንታዘዝ፣ የእግዚአብሔርን ቃል ስናነብ መንፈስ ቅዱስ ሁለንተናችን በኃይል ይቆጣጠራል። ለምን? በፍቃዱ ውስጥ ነን። ለምን? በዓላማው በመንገዱ ውስጥ ነን። ስለዚህ ከምንም ነገር በላይ ለእግዚአብሔር መታዘዝ ያስፈልጋል። እግዚአብሔር ይባርካችሁ። ኔክስት ደግሞ ለእግዚአብሔር መታዘዝ ማለት ምን ማለት እንደሆነ አብረን እናያለን። እግዚአብሔር ሰላምና ጸጋ ባላችሁበት ቦታ ይብዛላችሁ። ይህንን ቪዲዮ ላይክ እንድታደርጉ፣ ሼር እንድታደርጉ፣ ይህን ዩቱብ ቻናል ደግሞ ሰብስክራይብ እንድታደርጉ እላችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።